በእርግጥ እሷ ስትመጣ ፍላጎት አልነበረውም። ከዘመድ ጋር ጥሩ እንዳልሆነ ነግሮኝ ነበር። እውነቱን ነበር እና ከወንድሜ ልጅ ከመኖር ቀጠልን። የቀን አስተምራታለሁ፣ ታግዘኛለች። ግማሽ ቀን እሑድና ቅዳሜ። የወንድሜ ልጅ ከዚህ እኔ ጋር ከመምጣቷ በፊት አላውቃትም። ከክፍለ ሀገር ነው የመጣችው። ቆንጆዬና ስርዓት ያላት ነበረች። ግን እሷም እዛ ባለው ህይወቷ ተበላሽቶ እንደመጣች ነገረችኝ። ተደፍራ ምናምን እንደመጣች ከዛ ምርመራ አስመረመርኳት። ብቻ ብዙ ነገር ከተደፈረች በኋላ ትንሽ ህመም ስለነበረባት እንዳለችኝ ከሆነ እንዳላረግዝ ብዬ በክንድ ውስጥ የሚቀበረውን ማስቀበርኩኝ ብላኝ ነበርና የወር አበባ ሁሌም አይቆምም ነበር እና ያንን አስወጣሁላት። የወር አበባ እንዲቆም ሌላ ታብሌቶችን ትወስድ ነበር፣ ጆይዝ ምናምን። ያንን እንድትተው አደረግኳት። ከዛ መኖራችን ቀጠለ። ሲመጣ ሁላችንም ተነስተን ሰላም እንለዋለን። እሷም ልጆቼም ምንም እሷም ማጥፋት ስሟ ነበር። አንድም ቀን ወደ ሌላ ነገር ይቀየራል ብዬ አስቤ አላውቅም ነበር። እንደ ልጅ ያታል ብዬ ነበር የማስበው። ባያደርሳትም እንኳን ሊያደርሳትም ይችላል እና ከጊዜ በኋላ እሱ ሲመጣ በር ዘግታ ኩሽና ትገባለች። በፊት ቡና ደክሞኛል ብሎ መኝታ ቤት ሲገባ ቡና መኝታ ቤት ድረስ ነበር ይዛለት የምትሄደው። እኔ ሳሎን ቁጭ ብዬ እኔ ደግሞ እንድንጫወት ከመጓጓታችን የተነሳ ሳሎን ቁጭ ብሎ በቃ መኝታ ቤት ከገባ ቡና ትወስጅለት እላት ነበር። ከኔ ደብቃ ትወስድልን ነበር እና ብቻ ስንቱን ልንገራችሁ። ማለት የኔ ነገር በጣም ስለገረመኝ ነው። የሚገርማችሁ ነገር ባለቤቴ እኔን ሳሎን ስሞኝ አልፎ እሷን ኩሽና ይስማታል። የሚስማት ከንፈሯን ነበር እንደነገረች። ከጊዜ በኋላ ይኮራረፋሉ። ያንን ቶሎ ማስተዋል አልቻልኩም ነበር። ከጊዜ በኋላ ከነከነኝ። ለምንድን ነው የማይነጋገሩት? ለምንድን ነው በር ከመታ ሰላም ማትለው ብዬ አሰብኩ። አንድ ቀን ያው መከራ የፈጠረኝ ሰው ጠየኳት። ለምንድን ነው ሰላም የማትባባሉት ከእሱ ጋር አልኳት። ስሙን እየጠራሁ አይ ምንም አለች። አይ ተኮራርፋችኋል አይደል? እኔ ሳላቅ እንዴት ተኮራርፋችሁ? ምንድን ነው ችግር አለ አልኳት። ኧረ የለም አለች። በቅዱስ ሚካኤል ይዤሻለሁ። ወዲያው ልቤ ደነገጠ ሁኔታውን ሳየው። እባክሽ ንገሪኝ፣ ችግር አለ አልኳት። የምሰማውን ነገር ለመስማት እየፈራሁ ግን መስማት ያው ግድ ነበር። አንድ ነገር ትፈልጊያለሽ አለችኝ። አዎ። እሱ በጣም ባለጌ ነው አለች። አንቺ እንደምታስቢው አይነት ሰው አይደለም፣ ባለጌ ነው በጣም አለች። ማ ምንድነው ያደረገሽ? ምንድነው እሱ ብዬ ጮኩ። ለእናንተ እንደምነግራችሁ እንደዚህ አይደለም ጮኩኝ። ምንድነው? እሱ እኮ አንቺ ቤተክርስቲያን ስትሄጂ ሌሊት 11 ሰዓት ነይ ይለኛል። ብዙ ቀን አስገድዶ ሊደፍረኝ ሞከራለች።